እግዚአብሔር ይጠብቃችሁ እግዚአብሔር ይከተላችሁ በሰላም ተመለሱ በሰላም ተምራችሁ ተመለሱ ሩቅ ቦታ ነው የምንማረው ምክንያቱም አካባቢያችን ላይ ሰላም ስለሌለ ነው እና ጥቃቱ ከተፈጸመብን በኋላ ከገባንም በኋላ ልጆች ምንም ተቀይረናል ቅርብ ጊዜ ወደዚህ አክራሪ ሙስሊሞች በክርስቲያኖች ላይ ከፍተኛ ውጥረትና አምጥተዋል የተጀመረው ውጥረት ወደ ጥፋት ነው የተለወጠው ቤት ማቃጠል ንብረት ማውደም የሰዎችን የመደብደብ በጣም ለኔ አይደለም የተሰማኝ እንደው ልጆቼ ላይ ነው አዘን የገባኝ ልጆቼን በጣም እነዚህ ህፃናቶችን ይገሉብኛል ብዬ በጣም ስጋት ነበረኝ ግን አመለጠን በአንድ ቀን ወደ ጥፋት ወደ በስደት ተፈናቅለን የመጣን ጊዜ የተቀመጥነው እዚህ ሙሉ ቸርች ነው ለሁለት ወር ሙሉ እዚህ ግቢ ነው ያረፍነው እና የመጣነው 130 የተሰደድነው 136 ሰዎች ነን እንዳለ ከዚህ ጫፍ ጀምሮ እዛ ጋር ድረስ 8 ሰው ነው የሚያድረው ከዛ በኋላ ከጀርባ ደግሞ ያው 4 ሰው ያድራል አጠቃላይ 12 ሰው ነው እቺ መንገድ ናት እና እዚህ መጥቼ ሳድር እንዳባት በጣም የተሰማኝ ይሄ ቦታ ባይኖር የት ነው መጠለያችን የት ጎዳና ጥገኛ መሆኔ በጣም ነው የተሰማኝ ይሄ ነው እነሱም አጥፍተናቸዋል አይገቡም ብለዋል መጀመሪያ አንጠፋለን አላቸው ወገኖቻችን አሉ ይረዱናል አዎ በመንፈሳዊ አቅጣጫ ብዙ ትልቅ ነገር ተሰምቶኛል አንደኛ ስለኛ የሚጸልዩ ወገኖች መኖራቸውን ስላወቁ አሁን ለቤተሰቤ የተለያዩ የምግብ ነኮችም የተለያዩ ነገሮችን ማቅረብ መቻሌ ትልቅ ነገር ነው እኔ በጣም ደስታ ነው የተሰማኝ በጣም ደስታ ተሰምቶኛል ከባዶነት ተነስቼ ማቅረብ መቻሌ በጣም ትልቅ ደስታ ነው የተሰማኝ ሰላም ናችሁ ወይ እንዴት ነው ትምህርት አንድ ቀን በልተው እንዲውሉ ምክንያት ሆነውናል የኔ ጌታ ሁሉን ማድረግ የምትችል ጌታ ስሙ ይባረክ አንተ ጥበቃህን አብዛልን በኢየሱስ ክርስቶስ ስም ከተለያዩ ስደቶች ከተለያዩ ነገሮች ሁሉ እግዚአብሔር ሆይ አንተ አብዛን አንተ ጠብቀን ይሄን በልተን ስናበቃ ለክብር እንድንቆም ዘንድ እርዳን ላጦ ታስብ በኢየሱስ ስም አሜን እኛ ጋር የሚደረገው አድራጎትና በደል እየከፋ ነው ሄደው እና በኢትዮጵያ ላይ የሚደረገው የክርስቲያኖች በደል ተደብቆ መቅረት እንደሌለበትና ስለዛ መላው የዓለሙ ክርስቲያን ሁሉ ይሄንን ነገር እንዲያሰማልን እንጠይቃለን